ሰላም ያባቴ ልጅ በጣም ቸኩላል። የሆነ ለኔ የምነግረው ነገር ያለ ይመስለኛል። አይገርምም? እቺ ሉላ የምትባል ሴት ጭራሽ እኮ ከቤቴ ልታባረር ነው። ይህን ነገር ማመን ትችላለህ? እኔ የምልህን ነገር ሰምተህ ቢሆን ቤዛን አስወግዳት ስለ አስወግዳት ቢሆን ዛሬ ከቤት እስከመባረር አትደርስም ነበር። ለማንኛውም ችግር የለውም። አሁንም አንድ ከሆንን መፍትሄው በጣም ቀላል ነው። አይዞ ያባቴ ልጅ፣ እኔ ጋር ምንም አይነት መፍትሄ አይጠፋም። ዋናው ነገር የኔና ያንተ አንድ መሆን ብቻ ነው። ሱራፌል የሉላን ባል ቀጥሮ እዚህ ጋር አግኝቶታል። ስለ ሉላ ሚስቴ አይደለችም የሚል ነገር ነው እየነገረ ያለው። ይህን ማድረግ ለምን አስፈለገ አላውቅም፣ ግን እውነቱን ለብሩክ እየነገረው ነው ያለው። ብሩክ ደግሞ እንዴት ለኔ ይሄን ልትነግረኝ ቻልክ? እውነቱን ማወቅ ስላለብህ ነው እያለ ሁሉን ነገር እየነገረው ነው ያለው። በጣም ገርሞታል። እንዴት ይህ ሊሆን ይችላል? ምንድን ነው? ሱራፌል ሁሉን ነገር እየነገረው ነው። ሱራፌል ግን ከዶክተሩ ጋር በጣም የሚገርመው ነገር ወንድም ሆኖ ተገኝቷል። በጣም ነው ያስገረመኝ። ሱራፌል ይሄን ያክል ቤዛን አይወዳትም ነበር ማለት ነው። በጣም ነው የተገረምኩትኝ። እውነተኛ ሰው መስሎ በድጋሚ አፈቅርሻለሁ ብሎ ቤቱን በስሟ በሙሉ ንብረቶቹን አዙሮላታል። ይሄን ግን ያደረገው ሆን ብሎ ያው በውስጡ ሴራውን ይዞ ነው። ግን በጣም ያሳፍራል፣ በጣም ያሳዝናል። የቤዛን ህይወት እንዳበላሸው አሁንም የሉላን ህይወት የእሷንም የሁሉንም ድምጥ ማጣቸውን አጠፋለሁ ብሎ ያው ይዟል። እውነቱን ለብሩክ እየነገረው ነው። ብሩክ ግን በመገረም ነው ሁሉን ነገር እየሰማ ያለው። በጣም ገርሞታል። ምክንያቱም የሱራፌልን ተንኮል ብሩክ ላያውቅ ይችላል። እርግጥ ነው ብሩክም አሁን ላይ ሉላ ብር ስላላት ሀሪፍ ቤት ላይ የተንጣለለ ቤት ላይ ስላለች ነው የቀረባት እንጂ መጀመሪያ አልፈልግሽም ብሎ ስታረግዝበት አባሯት ነበር። አሁን ላይ ግን ቲጂ ሁሉን ነገር ስለነገረችው ሉላ እየመጣሁልሽ እያለ በቃ ፍቅሩን እንደገና አድሶ ለእሷ መጠጋት ነው የፈለገው። ብሩክ ሁሉን ነገር እየሰማ ነው ያለው። ሱራፌል እየነገረው ነው። ሱራፌል ማለት ምን አይነት ሰው እንደሆነ አላውቅም። በጣም አስመሳይ ሾካካ። ቤዛን ያን ያክል ፍቅር እወድሻለሁ፣ አፈቅርሻለሁ ሲላት የነበረው ሁሉ ውሸት ነው። ቤዛ አይሲ ውስጥ ሆና እሱ አጨካከኑ እዚህ ጋር እንደዚህ ሆኖ በጣም ያሳፍራል። ለገንዘብ መንገብገቡ በጣም የሚያሳፍር ነገር ነው። ግን ሉላና አክስቷ ሁሉን ነገር በቃ እንትን ብለውታል። አቋማቸው ደስ ይላል። አክስቷም እኔ አልታከምም አንድና አንድ አልታከም ብዬሻለሁ እያለቻት ነው። ሉላ ግን አክስቴ አንቺ ታከመሽ መዳን አለብሽ፣ እኔ ላንቺ ነው እያለቻት ነው። አክስቷ ግን በእሷ እንትን አልተስማማችም። ሉላ ደግሞ እንድትታከም ትፈልጋለች። ዋናው ነገር እዚህ ሁሉ ነገር ውስጥ የገባችው ለአክስቷ ብላ ነው ሲጀመር እንጂ መግባትም አትፈልግም ነበር። ቲጂ ወደዚህ ሁኔታ ያስገባቻት አክስቷ እንድትታከምላት እንድትድን ነው ይሄን ያደረገችው። አክስቷ ግን በአቋሟ እንደጸናች ነው። እኔ አልፈልግም፣ መጀመሪያ የትሽ ትገኝ እስኪ እንዴትሽ ምን አይነት ሰው እንደሆነች ታውቂያለሽ? አሁን ላይ ተነስታ እንደዚህ ገንዘብ የት አለ ብትልሽስ በምን ታውቂያታለሽ? አንዴ እኮ ነው ያየሻት፣ ክፉቱን ጥሩ የምታውቂው ነገር የለሽም እያለች እንትን እያለቻት ነው። ሉላ ግን በሀሳቧ እንደጸናች ነው። አክስቴ መታከም አለብሽ እያለቻት ነው። አክስቷ ግን በጭራሽ ሉላ እኔ አልታከምም፣ ምንድን ነው የምትይኝ እያለች የተቆጣቻት ነው። ያው ቤዛ ምን ውስጥ ነች ስትላ ቤዛ እንደዚህ ውስጥ ነች፣ አይሲ ውስጥ ነች ቤዛ። ሱራፌል ያሳየኝ ቪዲዮ ስላየው ነው እንጂ ያመንኩት እኔም አላመንኩም ነበር። አይሲ ውስጥ ነች በመኪና ተገኝታ እያለች እየነገረቻት ነው። ይሄ እንዴት ሊሆን ይችላል? አውቀው ሊያስመስሉ አንቺን ለማስደንገጥ ነው። ምናልባት ይሄን ነገር ያደረገው ያ ዶክተር ተብዬውና ሱራፌል ይሆናሉ አንቺን እንትን ለማለት። እንዴት ሊሆን ይችላል? አይ ይሄንማ ትጂ በነገረችሽ አምነሽ ነው ስትላት አይደለም ቪዲዮውን አይቼዋለሁ እያለች ሉላ ከአክስቷ ጋር ክርክር ይዘዋል። አክስቷ ግን በጣም ደስ የምትል ሰው ነች። ነገሮችን ቶሎ በንቃት
የመባንን የመረዳት እንትን አላት። አክስቷ ሁሉን ነገር ደርሳበት ነገሮቹ በቀላሉ ተቋጭተው ቤዚቲም ድና ከእህቷ ጋር ተገናኝታ ከእነዚህ ሰይጣኖችም ተላቃ እንድትኖር የምትሉ ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት ላይ እስኪ ጻፉልኝ። ዶክተሩ እዚህ ጋር ተገማምጦ እየሳቀበት ነበር። ሱራፌል ጀማሪ ኮንትራክተር የገነባው ግንበኛ አስመስሏል ነው ምናምን እያለው ነበረ። በጣም እየተረበው ነበረ። ሱራፌል በጣም የሚገርም ክፉ ሰው ነው። ሉላ የምትባል ሰው ከቤት እኮ ልታስወጣኝ ነው ምናምን እያለ እየነገረው ነው። ውጣለችኝ ያለው። አዎ በፊትም ነግሬ ነበር አልሰማኝ ያልክ እንጂ ቤዛ የምትባል ሰው አጥፋና ሁሉን ነገር በእጅ አድርግ ስልህ አልሰማኸኝም እያለው ነበረ። አሁን ላይ ግን ሁሉን ነገር ወስኖ ሱራፌል በዶክተሩ ሀሳብ ተስማምቶ ወይቲ ቤዛን ለመግደል ይሁን ሉላን አላውቅም፣ የሆነ ግን የጠነሰሱት ሴራ አለ። ከዚህ ሁሉ ሴራቸው ግን ለራሳቸው ሆኖላቸው ቤዚቲም በሰላም ከሆስፒታል ወጥታ እህቷ የሉላ አክስት ጋር ተገናኝታ በቃ ደስ የሚል ህይወት ሰላም ያለው ብትኖር ምኞቴ ነው። ምክንያቱም ቤዛ በብዙ ነገር ውስጥ እያለፈች ነው ያለችው። በጣም ከባድ ነገሮች ሁሌም እያሳለፈች ነው። ይህን ሁሉ የምታደርገው ደግሞ በዚህ በተንከሲስ ባህሏና በዚህ ዶክተር ተብዬው ነው። ምክንያቱም ሱራፌልን በድጋሚ ማመን አልነበረባትም። ቤዛ አመነችው፣ ግን እሱ ሲጀመርም አልታመናትም። ነገሮችን ቀስ በቀስ እያካሄደ የነበረው እሷን ለማዘናጋት ነበር። ንብረቶቿንም ሁሉንም ነገር በስሟ ያደረገው ለሲስተሙ ነበር። ሆኖለታል። አሁን ላይ እውነተኛ አፍቃሪዋ ቢሆን ኖሮ እሱ እንደዚህ አይሆንም ነበር። ምክንያቱም ስለ ገንዘብ ሳይሆን ስለ ቤዛ ነበር መጨነቅ የነበረበት። ያው ጥሩ ወዳጅ በመከራ ሰዓት አይደለም የሚለካው። እሱም በዚህ ሰዓት ተለክቷል። የቤዛ ጠላቷ እንጂ ባሏ አይደለም። ቤዛ ግን በሰላም ድና ከሆስፒታል ወጥታ ሁሉን እውነት ብታውቀው መልካም ነው ላለው ውዶችዬ። እናንተም ይሄ እንደሚሆን ሀሳባችሁ ተስፋ አደርጋለሁ። ቪዲዮውን እስኪ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘው ሁላችሁም በያላችሁበት በዓለም ዳርቻ ሁሉ ቸር ሰንብቱልኝ ባይ